እጅግ በጣም ወደ መናፍቃት እንዲሁም በጣም ወደ መወዳት የፍቅር ሀገር የፍቅር ተምሳሌት ወደ ሆነችው ወደ ድሬዳዋ ልመጣ ነው። የድሬዳዋ ክርስቲያኖች አላችሁ ብዬ ተስፋ አደርጋለሁ። እንደምትጠብቁኝ እተማመናለሁ። መጽሐፍ ቅዱስን በድሬዳዋ ጎዳናዎች ላይ ለእያንዳንዱ ክርስቲያኖች የምናድል ይሆናል። እጅግ በጣም በርከት ያለ መጽሐፍ ቅዱስ ይዤ ነው የምመጣው። ፍቅራችሁ ይለያል። ላያችሁ ጓግቻለሁ። ከተማችሁ ለመምጣት ናፍቄያለሁ። አርብ ድሬዳዋ እንገባለን። የእግዚአብሔር አብ ቤተክርስቲያንም እንሰራለን። መጽሐፍ ቅዱስ ለሌላቸው እህት ወንድሞቼ ደግሞ ጥያቄ የጠየቅን መጽሐፍ ቅዱስን እናድላለን። የድሬዳዋ ልጆች እስከምንገናኝ ድረስ ሰላም ሁኑልኝ። ሁላችሁንም ወዳችኋለሁ። እናንተ የፍቅር ተምሳሌቶች። ኢየሱስ ልበል ኢየሱስ አቴ ልጋራሊ መጽሐፍ ቅዱስ ምሸልመው ልደተካ ቲክቶክ ነው። አዎ ብራዘር ልደት እንዴ ነው ብራዘር ሰላም እንዴ በጣም ነው የምናደንቀውና ያው እኛ የድሬዳዋ ልጆች ነን፣ ወጣቶች ነን እና መጽሐፍ ቅዱስ እንድሸልመን ብለን ነበር የመጣነው። እኔ መጽሐፍ ቅዱስን ለመስጠት ነው ድሬዳዋ የገባሁት። ስለዚህ አንድ ጥያቄ ጠይቃለሁ፣ ትመልስልኛለህ። በጣም በርካታ ፕሮቴስታንቶችን በውስጥም በውጭም ጠይቄያለሁ፣ በሚዲያ ላይም ጠይቄያለሁ። ያልመለሱልኝ ጥያቄ ነው የምጠይቅህ። ኢየሱስ ክርስቶስ ጌታን የሚለው መጽሐፍ ቅዱስ ላይ የቱ ጋር ነው የሚገኘው? አሁኑንም ሰጠ። እኛ በመጀመሪያ ጌትነቱን አምነን የምንቀበል እኛ ኦርቶዶክሳውያን በመጀመሪያ እኛ የድሬዳዋ ልጆች ወንጌልንም የምናውቅ ነው። ይሄ ደግሞ የሚገኘው አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ነው። እናመሰግናለን። አይ ተመልሷል። ዋት ያርግኝ ወደዚህ ወደ መድረክ ያዙኝ ወደ መድረክ እስኪ ከፋር ጋር አንዴ አጨብጭበኝ። አሁን ደግሞ ድንገት አስፋልት ዳር ፓርክ ያደረገውን ወንድማችንን እንጠይቀዋለን። ድንገት ነው ያገኘነው፣ ግን ያው ለመድረስ ስላሰብን ማይክ ምናምን አንገታችን ላይ አድርገናል። ችግር የለውም ተነጋግረን። እሺ እንዴት ነህ? ሰላም። መኪና ውስጥ ሆኖ መጽሐፍ ቅዱስ መሸለም ይከብዳል አይደል? እሺ እንዴት ነህ? ድሬዳዋ ላይ እንግዲህ ሶስተኛ ተሸላሚያችን ነው የምትሆነው። እሺ እናያለን እንግዲህ። እሺ ምንድነው የምትሰራው? ስራ ምንድነው? እንደምታየው እንግዲህ ታክሲያችን ኤርፖርት ታክሲ ነች። ኤርፖርት ነው የምንሰራው። ጧት የተቀበላችሁ እናንተ ናችሁ አይደል? እድለኛ ነህ። የምር እንደመጣው ሁለት ሰው ነው የቀደመ፣ አንተ ሶስተኛው ሰው ነህ። አይ እሺ፣ እግዚአብሔር ስራችሁን ይባርክላችሁ። አሜን። ጥሩ ተንከባክባችሁና ለኛ ነው። አሜን። አንድ ጥያቄ እጠይቅሃለሁ፣ ብትመልስም ባትመልስም ትሸለማለህ። እስቲ ሞክራለሁ። እንግዲህ ከገረጣም እንዲዙ ባልጓደኞች እስቲ እናያለን። እሺ በመንገድ ሁሉ ይጠብቁ ዘንድ ስለአንተ መላእክቱን ያዛቸዋል የሚለው የትኛው የብሉይ ኪዳን መጽሐፍት ላይ የሚገኝ ነው? ቀለል አድርግልህ። ማቀለልሽ ትንሽ ከበድ ይላል። በቀጣይ ተዘጋጅቼ እጠብቃለሁ። ስለዚህ እንግዲህ በታህሳስ ዝግጅት በሐምሌ እናንተም እንዳቀሩ እኛም እንቀበላቸዋለን። ኑልን። አይ ለማንኛውም መዝሙር 90 ላይ እሺ ይነበብ። አይ እኔ አሁን ቁጥሩን አልነገርኩህም፣ ሙሉውን አንብበህ ያገኘዋለሁ። መዝሙረ ዳዊት ላይ ትነግረኛለህ። አይ እሺ ነረኝ ታረጋትና ምናምን። አዎ ግድ ነው። አንዳንድ ምዕራፍ ነበብ። አይ አራዳ ደግሞ መጽሐፍ ቅዱስ የሚያነብ። አዎ በዚህን ሰዓት ግድ ነው። እሺ ብራታ። አይ አባ እሺ